ምንድነው ዋይቢስ? የግል ንግድ ድርጅት ነው። ያንተን አዋጭ ገበያ ተከትለው በዚህ ደረጃ ወደ አንተ ገንዘብ አስገብተዋል? ከትንሽ ብር ከ100,000 ጀምሮ እስከ 40 ሚሊዮን ብር ድረስ ገቢ ያደረጉ ባለሀብቶች አሉ ከኛ ጋር። እንዲያውም ይህን ድልልና በተለየ መልኩና ሳይንሳዊ በሚመስል መልኩ አስወንጭፎ አመጣው በሚልም ስለሚነሳብህ ሰፊ የነበረውን 3 እና 4 እርከን የነበረውን የደላላ የነበረውን ኔትወርክ በማስወጣት መጀመሪያ ላዋጡት አካላት ይህን በማቃመስ በተለይ ደግሞ ሊታወቁ ለሚችሉ ሰዎች እምነት በተለያየ መልኩ ማህበረሰብ ውስጥ ላሳደሩ ሰዎች እንደዚህ አይነት የትርፍ ድርሻ ሲሰጥ ሰዎች እነሱን ተከትለው የኢንተርፖል አዝማሚያ ተቀባለ የለም። እሺ ሰሞኑንም የኢትዮጵያ መንግስት ለክቡር ጠቅላይ ሚኒስትሩ አንድ ደብዳቤ ምን የትምህርት ባክግራውንድ እና ዲሲፕሊን አለ ከዚህ ጋር የሚያያዝ? እስከ 9ኛ ክፍል ብቻ ነው የተማርኩት። ወልደ ጊዮርጊስ ሰላይ ነው፣ የመንግስት እጅ አለበት ከጀርባው፣ ካድሬ ስለሆነ ነው እንደዚህ አይነት እድሎች የተሰጡት። የፋኖ ደጋፊ ነው ወይም ደግሞ ይሄ አማጽያን ጸረ ሰላም ኃይሎችን ይደግፋል እየተባለ ደግሞ በዛው ልክ ይሄ ስምምነት ህጋዊ ስልጣን በተሰጠው አካል በመሃል ሆኖ የተከናወነ ነው። ተገቢውን የመንግስት የአገልግሎት ክፍያና ግብር ከፍላችሁ በጣም የተጋነነ ትርፍ የነበረው ነው። አሁን ያንን የትርፍ ስርዓት ነው ሙሉ ለሙሉ ወደ ዲጂታል ለመቀየር በሶፍትዌር ሰርተን ያቀረብ ነው። እንግዲህ ገንዘባችንን ይዞ ጠፍቷል እየተባልክ ነው። ጠፍቷል ወይ? ቤተሰቡንም ባለቤቱንም እናት አባቱንም ይዞ ነው የጠፋው? እናትና አባቴ ደግሞ ወደ ዱባይ የመጡት ከ2 ሳምንታት በፊት። በተለይ እንደዚህ አይነት ማህበረሰብን ለማታለል ጠቃሚ ከሆኑት መሰረታዊ ሂደቶች አንዱ አንተ አሁን በተለይ የዚህ የፍቅር ታሪክና የቤተሰብ አመሰራረትህ የሆነ ቸርነትን የሚያሳይ በጎነትን የሚያጎላና ለሰው ልጅ በጣም ስሱ መሆንን የሚያስረዳ ከድህነት ተነስተህ እዚህ ደረጃ መድረስ ሰዎች ልክ እንዳንተው ካንተ ተነስተው የሆነ የመበልጸግ ፍላጎታቸውን ከፍ የሚያደርግ ቴንሽን የሚፈጥር በምን ሳይንስ በምን አስማት በአንድ ወር ውስጥ 2 ሚሊዮን ብር 195,000 ብር ሊወልድ የሚችልበት እድል ይኖራል?